ያን ሶመር ድንቅ ሆኖ ባመሸበት በሁለተኛው ዙር ግማሽ ፍጻሜ የአውሮፓ ቻምፒየንስ ሊግ ኢንተር ሚላን ሳንሴሮ ላይ ባርሴሎናን አስተናግዶ 4-3 በሆነ ውጤት ማሸነፍ ችሏል። ይህን ውጤት ተከትሎም ኢንተር ሚላኖች ወደ ፋይናል ማለፋቸውን አረጋግጠዋል። ዛሬ ምሽት የሚደረገው ሌላኛው የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ ፈረንሳይ ፓሪስ ላይ ፒኤስጂ ከአርሰናል የሚያደርጉት ጨዋታ ነው። በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል? ባርሴሎናዎች ግን ትናንትና አሳዛኝ ተሸናፊዎች ሆነው ከውድድሩ ውጭ መሆን ችሏል። በጨዋታው ኮከብ ሆኖ ያመሸው ያን ሶመር የጨዋታው ኮከብ ተብሏል። ላሚን ያማል ድንቅ ብቃቱን ማሳየት ቢችልም ባርሴሎናዎችን ከሽንፈት አልታደጋቸውም። ዛሬ ምሽት የሚደረገው የአርሰናል እና የፓሪስ ሰን ጀርሜን ጨዋታ ማን ሊያሸንፍ ይችላል? ሐሳባችሁን ኮሜንት ላይ አጋሩን። ኒዋኪን ስፖርትን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየጫናችሁ ቤተሰብ እንድትሆኑ እንጠይቃለን። ፎሎ ያላደረጋችሁ ቲክቶክ ላይ ፎሎ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። ኒዋኪን ስፖርት